ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ የዝንጅብል ሻይ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። እስከ መጨረሻው ተከታተሉት። የሚጠቅም ነገር ነው የምታገኙበት። በየቀኑ አንድ ሻይ ብርጭቆ የዝንጅብል ሻይ የመጠጣት ልምድ ቢኖረን ብዙ የጤና ጥቅሞች ነው የምናገኘው። ለምሳሌ አንተ ኢንፍላማቶሪ ፕሮፐርቲ ስላለው ለኢንፍላሜሽን ተጋላጭ እንዳንሆን ያደርገናል። እንዲሁ በአንቲ ኦክሲዳንት በጣም የበለጸገ ስለሆነ በኦክሲዴሽን ስትረስ ምክንያት ለሚመጡ የተለያዩ የጤና ችግሮች እንዳንጋለጥ ያደርገናል። ሌላው የአንዳንድ የሻይ ስኒ የዝንጅብል ሻይ የመጠጣት ልምድ ካለን ጥሩ የሆነ በሽታ የመከላከል አቅም ይኖረናል። እንዲሁ የማቅለሽለሽ ስሜትን በከፍተኛ ሁኔታ ነው የሚቀንስልን። ለምሳሌ በእርግዝና ሰዓት ያለ ማቅለሽለሽ እንስልናል። እንዲሁ ሞሽን ሲክነስ የሚባለው ወይም ሰው በመኪና ሲሄድ የማቅለሽለሽ የሚያጋጥመው ሰው ዝንጅብል ሻይ ጠጥቶ ቢሄድ ይቀንስለታል። እንዲሁ በተለያዩ በኬሞቴራፒ ሊሆን ይችላል በሌሎች መድኃኒቶች ምክንያት የሚፈጠርን የማቅለሽለሽ ስሜት በጣም ነው የሚቀንስልን ዝንጅብል ሻይ። ስለዚህ የዝንጅብል ሻይ በየዕለቱ ብንጠቀም ብዙ ጥቅሞችን ነው የምናገኘው። ለደም መርጋት እንዳንጋለጥ ስለሚያደርገን እንግዲህ ጥሩ የሆነ የደም ዝውውር እንዲኖረን ያደርግልናል። እንዲሁም ለኮሌስትሮል የጤና ችግር እንዳንጋለጥ ያደርጋል። ኤልዲኤል ወይም መጥፎ የሚባለውን ኮሌስትሮል በመቀነስ እንዲሁ ክብደታችንን ለመቆጣጠር ይረዳናል። ምክንያቱም ሜታቦሊዝምን በማፋጠን ፋት አላስፈላጊ የሆነ ፋት እንዲቃጠል በማድረግ ክብደታችንን ለመቆጣጠር ይረዳል። እንዲሁም ከልብ ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። ሌላው የዝንጅብል ሻይ ያለው ጥቅም በፔሪድ ጊዜ ወይም በወር አበባ ሰዓት ያለን ህመም በጣም ነው የሚቀንሰው። በውስጡ ዝንጅብል አንታ ኢንፍላማቶሪ ፕሮፐርቲ ስላለው ወይም ኢንፍላሜሽን የመቀነስ አቅም ስላለው በወር አበባ ጊዜ የሚከሰት ህመምን በጣም ነው የሚቀንሰው። እንዲሁ አንታይ ፔን ፕሮፐርቲ ያለውና ፔንን ለመቀነስ የሚሆኑ የመድኃኒት አይነቶች አሉ። ነን ስቴሮይዳል አንታ ኢንፍላማቶሪ ድረግስ የምንላቸው በሕክምና አጠራርና ለምሳሌ አይብሮፊንን እነሱን ከመጠቀም ይልቅ የዝንጅብል ሻይ አፍልቶ መጠቀም ህመሙን በጣም ነው የሚቀንሰው እና ብዙ ጊዜ በወር አበባ ሰዓት ህመም ያለባችሁ እህቶች የዝንጅብል ሻይን አዘውትራችሁ በዛ ሰዓት ላይ ብትጠቀሙ ለውጥ ታያላችሁ። እንዲሁ ከመተንፈሻ አካል ጋር የተያዙ የጤና ችግሮች ሲያጋጥሙን እንዲሁ ሻዩን ብንጠቀም ለውጥ እናመጣለን። ለምሳሌ ጉንፋን ሲይዝ፣ ሲያፍን፣ አፍንጫን እንደዚህ ሲያፍን እንዲሁ የዝንጅብል ሻይ አዘውትረን የምንጠቀም ከሆነ በሕክምና አጠራር ኒውሮዲጀነሬቲቭ ዲዚዝ የምንላቸውን እነ አልዛይመርን፣ ዲሜንሺያ እንዲሁም ፓርኪንሰንን ኮግኒቲቭ ስኪላችንን በጣም የሚያወርዱብን ለእነዚህ የጤና ችግሮች እንዳንጋለጥ ይረዳናል። ብዙ ጊዜ እድሜ ከገፋ በኋላ ሊከሰት ይችላል። እንዲሁም በተለያዩ ምክንያቶች በኦክሲዴሽን ስትረስ እና በተለያዩ ምክንያቶች ሊከሰቱ ይችላሉ እነዚህ የጤና ችግሮች እና ለነዛ እንዳንጋለጥ ያደርገናል። በቀን አንድ ጊዜ አዘውትረን የዝንጅብል ሻይ የምንጠጣ ከሆነ ከማይጠጣ ሰው ይልቅ ለእነዚህ አይነት በሽታዎች የመጋለጥ እድላችን በጣም ነው የሚቀንሰው። ታዲያ የዝንጅብል ሻይ ስንጠቀም ማብዛት የለብን፣ በመጠኑ ነው መሆን ያለበት። ሁሉ ነገር መጠኑን ልኩን ሲያልፍ የራሱ የሆነ ሳይድ ኢፌክት አለውና በቀን አንድ የሻይ ብርጭቆ በየዕለቱ ብንጠጣ ምንም ችግር የለውም። ከዛ በላይ ግን አብዝተን የምንጠጣ ከሆነ ሆድ አካባቢ ከጨጓራ ጋር ለተያዘ የጤና ችግሮች ልንጋለጥ እንችላለን። ይሄ ደረት አካባቢ ማቃጠል ወይም ሄርት በርን የምንለውን ችግር ሊያጋጥመን ይችላል። እንዲሁ ደግሞ የደም ማቅጠኛ መድኃኒቶችን ለምሳሌ ዋርፋሪንን የሚወስድ ሰው ሐኪሙን ማማከር ይኖርበታል። በራሱ ዝንጅብል ደም ማቅጠን ፕሮፐርቲ ስላለው ከመድኃኒቱ ጋር አብሮ ሲወሰድ ደግሞ ይበልጥ ደም የመቅጠን ሁኔታ ተፈጥሮ ለደም መፍሰስ የጤና ችግር ልንጋለጥም ስለምንችል እንዲሁ እርጉዝ ሴት በመጠኑና በልኩ ነው መውሰድ ያለባት፣ አብዝታ መውሰድ የለባትም። እንግዲህ በመጠኑ ሳናበዛ በየዕለቱ የዝንጅብል ሻይን አንድ ብርጭቆ ሻይ የምንጠጣ ከሆነ እነዚህን የዘረዘርናቸውን ጥቅሞችና ሌሎች የጤና ጥቅሞችን ማግኘት እንደምንችል ነው ጥናቶች የሚያሳዩን። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ።